በኢትዮጵያና በውጭ ሀገር ያላችሁ ቅዱሳን ሰላማችሁ በጌታ ይብዛ። እኔ ዘማሪ እሸቱ ሽፈራ ጌታ ስለዳልኝ እግዚአብሔር ነገሩን ሁሉ በራሱ ጊዜ ውብ አድርጎ ሲሰራልኝ ቁጥር 1 አልበም ቪሲዲ እና አውዶ ይዤላችሁ ስለመጣው በጸሎት እየጠበቃችሁ ያላችሁ በጉጉት እየጠበቃችሁ ያላችሁ ቅዱሳን ቀኑ ተቃርቦ ስለሆነ እሁድ ቀን መጋቢት 13 በጡንጦ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን ስለሚመረቅ በስፍራ ተገኝታችሁ በረከቱን እንድትካፈሉ በእግዚአብሔር ፍቅር እያሳሰብኩኝ ነገ ደግሞ መጋቢት 11 ከቀኑ 9 ሰዓት ለቻሙ ለቺን ገበሌው እኮ የተሰኛ ቪሲዲ በዘማሪ ሞጎስ አማኑኤል ኦፊሻል ስለሚለቀቅ ሁላችሁም ገብታችሁ እንድትሰሙና ሼር እንድታደርጉ ደግሞ አውዶ ደግሞ በራሴ ከይሁድ ቀን በኋላ በራሴ ዩቲዩብ ስለሚለቀቅ በፎቶ አቀነባብረን ስለሚለቅ አውዶውን የራሴንም ዩቲዩብ ገብታችሁ ሼር እንድታደርጉ ኮፒ ሊንክ ሰብስክራይብ እንድታደርጉ በእግዚአብሔር ፍቅር አሳስባችኋለሁ። ወንድማችሁ እሸቱ ሽፈራ ነኝ። ሻሎም፣ ሰላማችሁ ይብዛ በጌታ። የተወደዳችሁ ቅዱሳን በኢትዮጵያ ውስጥና በኢትዮጵያ ውጭ ያላችሁ እንደምን አላችሁ? እኛ በጌታ ሰላም ነን። ከዚህ በመቀጠል የምናሳስባችሁ ነገር ቢኖር ወንድማችን ዘማሪ እሸቱ ሽፈራው ነገ እሁድ መጋቢት 3 ላይ ቀጥታ መዝሙር አልበም ምረቃ ስላለ በዛው ላይ በመገኘት በአካልም ቢሆን ደግሞም በመስመሩ ላይ በመገኘት የበረከቱ ተካፋዮች እንድትሆኑ በጌታ ፍቅር እናሳስባቸዋለን። ቦታው ጡንጦ ከተማ ቁጥር 1 ቃለ ሕይወት ነው የሚሆነው። ስለዚህ እንግዲህ ይሄንን ቪዲዮ ይሄንን መዝሙር የሚሰሙ ሁላችሁም ለሌላውም በማጋራት ሼር በማድረግ ሰው ሁሉ በረከቱን እንዲካፈል እንድታደርጉ እናሳስባችኋለን። ይሄን ስለምታደርጉ እግዚአብሔር ይባርካችሁ እንላለን። ሰላም ለእናንተ ይሁን። የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ የጡንጦ ከተማ ቁጥር 1 ቃለ ሕይወት ሙዚሻን መልካም ዘለቀ እባላለሁ። ዛሬ ደግሞ የምስራች ይዤላችሁ የመጣሁት ወንድማችን ዘማሪ እሸቱ ሽፈራ የመጀመሪያ ቁጥር መዝሙር አልበም ምረቃ ፕሮግራም ነገ እሁድ ከቀን 13 በጡንጦ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን የተዘጋጀውን የመዝሙር ምረቃን በረከት እንድትካፈሉ በሞጎስ አማኑኤል ኦፊሻል ላይ ነገ ቀን 11 ላይ በኢትዮጵያ ሰዓት አቆጣጠር 9 ሰዓት ላይ መዝሙሩ በዛ ስለሚለቀቅ ሼር በማድረግና ሊንክ በማድረግ እንድትተባበሩ በጌታ ፍቅር እናሳስባችኋለን። እግዚአብሔር ሰላም ይብዛል።